የመድረክ ስሜ ሙሌ ሙራጃ I have እንደከሰል የጥበብ ማንደጃ ትውልድ እድገቴ ነው ሽሮ ሜዳ ከሰው ዘር ሁሉ ወዲያው ለማዳ ኑሮን ለመርታት ነኝ ጣሪ ጋሪ በትምሮዬም ይዣለው ድግሪ ስላነሳሳኝ ስንቱ ቲክቶከር እኔም ከቻልኩኝ ለመሞካከር ላይኮች and view ይብዛልኝ ፎሎወር so everyone you do copy link share copy link share again copy link come on copy link share ቆይሽ ምንድነው የሆንሽው አጣይቀኝ በቃ የሚሰማኝን ነገር በሙሉ ማወቅ አለብህ ካኮረፍኩኝ ለምን እንዳኮረፍኩኝ ማወቅ አለብህ ከደበረኝ ለምን እንደደበረኝ ማወቅ አለብህ ውስጤ ምን እንደሚሰማኝ ማወቅ አለብህ በቃ በምንድነው ማውቀው እኔ ጠንቋይ አይደለም በምን አውቃለሁ አትናገሪ የሚሰማኝን ማስበው ነው ሁሉ ነገር ማወቅ አለብህ ፍቅረኛ አይደለህ እንዴ አዎ የሷ ማሰብ ያው ነው የሚሆነው እኔ ስለማቅ ነው ስለሷ በቃ እሷም እንደዛው ስለሆነ ራሱን አርጉት እሺ ምንድነው በቃ የማን አዝጃቸዋለሁ አንቺ የምትፈልጊው ይሄኛው ነው ካዝጃቸዋለሁ እኔ እንደምፈልግ በምን አወቅ አትጠይቀኝም እንዴ ሐሳቢ ምን እንደሆነ በምን አወቅ አንተ በምን ታውቃለህ እኔ ማስበው ምን ታውቃለህ ታረዳ አትጠይቀኝ አላልሽም እንዴ ይሄኛውን ከዚህ ታውቃለህ እኔ አልፈልግ ይሉ ምጣላውን ነው የመረጥከው አሰባሰብኩ አይዲያ አንዴ ከተናገርሽው አንዴ ደግሞ እንደዚህ ካሳየሽ ምናምን አሰባስበ ነው የምትወጂው ብያ እኔ ማስበውን የውስጤን አንተ በምን ታውቃለህ ጠንቋይ ትቃልባለህ ወይ ዴ አንቺ አምሻል እንደ ሁለተኛ አጠገቤ እንዳደርሽሽ ልቀቂ እንዴት ታዩ ይሄድ አንቺ ብቻ ተረጋጊ እኔ ቆንጆ በእነዚህ ውብ አይኖችሽ አልቅሰሽ ብቻ የፊትሽን ቆዳ እንዳትጎጂ እንዴ ስለምወደው እኮ ነው አዎ ግን የሚወዳችሁን ደግሞ በዛው ልክ የሚወዳችሁን ብትየው ኖሮ ላንቺ ከኔ በላይ ማን አለ ማንስ ነበረ ገና ሳይሽ እኮ ልቤ ይቀልጣል እንደበረዶ አንቺን ካጣው እኔ ህይወቴ ይሆናል ባዶ እያልኩሽ ነው በእናትህ በዚህ ታቀልድ ቀልዳልሽው እዚህ ደረቴ ላይ እኮ ሁለቴ ልነቀስሽ እጂ አንዴ መብራት ጠፋ አንዴ ደግሞ የመነቀሸው መርፌ ነው የተሰበረው ሳላይሽ ኮልኩ እኮ አነክሳለሁ እኮ ፍቅርሽ ያስነክሰኛል እኮ እኔ ላንቺ ያለኝ ፍቅር ሻማ ቢሆን መቼም ነው ማይቀልጠው እያልኩሽ እኮ ነው እኔ አንቺን ከቅጥ በላይ መውደዴ ወንጀል ቢሆን እኔ በስቅላት ተቀጥቼ ነበር አንቺ ብቻ እሺ በይኝ እንጂ ይሄ የቅማላም ልጅ ማለት ነው ገና አይኑ ደም ይለብሳል እያልኩሽ አንተ የምርህን ነው እንዴ የምርህን ነው እንዴ እሺ ሌላውን ተው አትሌት እንደነበርኩ ታውቂያለሽ አይደለ አዎ ዝግጅቴን ጨርሼ ውድድር ከመሄዴ በፊት ተመረመርኩ ከዛ ዶፓሚን ተገኘብኝ ያልተፈቀደ እጽ ደም ውስጥ አለ ብለው ከውድድር ነው ያገዱኝ ከዛ ማመን አቅቶኝ ውጤቱን ተቀበየ የራሴ ሳየው ያልተፈቀደ እጽ ያሉት ያንቺን ፍቅር ነው ይሄ ዶፓሚን የሆነው ፍቅርሽን ማለት ነው ይቅርታ በኔ ምክንያት እንደዚህ በመሆኑ ችግር የለውም ውስጤ ግን ሁሌም አንድ እውነት ይነግረኝ ነበር እሺ ስላንቺ መቼም ቢሆን በሷ ተስፋ እንዳቆርጥ ስድስት ብትወልድ ይሄ ሐር የመሰለው ጸጉሯ ጥቁር ጸጉሯ በነጭ ቢተካ በቃ ማይለኝ ነገር አልነበረም እያልኩሽ ነው ይሄ መላ አካላቷ ላይ ያለው ውበት ቢረግፍ እንኳን መቼም በሷ ተስፋ እንዳቆርጥ ይለኝ ነበር እና ሁሌም ከጎኔ ነህ ሁሌም ነኝ እያልኩሽ እኮ መቼም አትለየኝ መቼም እሺ እንደዛ ከሆነ አንድ እውነት ልንገርህ ምንድነው ንገሪኝ በእናትሽ የ6 ወር እርጉዝ ነኝ ምንም አይወድሽ ቂም ነው በቀል ነው ያረገሽው ብዬ ነው ምንድነው ማለት ምን ማለት ነው ባዶ ነው ምንም ያለው አይመስልም እኮ ለዛ እኮ ነው እንዴ ቀጭን ስለሆንኩ ነው አሁን ደግሞ ፈጣሪ አንተን ስለሰጠኝ አብረን እንወልደዋለን ማለት እናሳድገዋለን ወይ አናሳድገውም በእውነት እንዴ ማለት አሁን ሚስት ላይ ነበረ ምን አልኩሽ ልጅን ከአባቱ ነጥሎ ማሳደግ ጥሩ ነው ብዬሻለሁ ምን አይነት ነው ጸባይን ያላችሁ የዘንድሮ ሴቶች የልጁ አባት በህይወት እያለ ሌላው እንደ ላይ መንጠልጠል ምንድነው እንዴ ባንተ ስም እኮ ነው የሚጠራው አይጠራኔ ማን ስለሆንኩ ነው ባልቀዘብኩት መርከብ መስመጥ መጠየቀው አሁን ይልቁኑ የልጁን አባት ይቅርታ ጠይቀሽ አብረጁ በሰላም ብትኖሪ ነው የሚቻለው ጥፊ ከዚያው ነው ግን ጥፊ አንቺ ባልቦላ ራስ ስለኔ ሰምተሃል ምን ዶሮ ሰርቀ እንደጠፋ ነው ዶሮ ሰርቃል እኔ ፓራዶ የሚገዛ ብር ብሰርቅ ነው እንጂ እኔ ዶሮ አልሰርቅም ካዶሮ ብላ ተናሷ ጋር እንዳላገኝ እንዴት ብሩን ተረግጧለህ እችላለሁ እኔ ሁሌም እችላለሁ እኔ እንደም ሞራል ነው የሆነኝ እውነት ከፈለክ ወስዳት ሂድ ቦታችን ላይ ነን ቦስ ወንጀለኛ ማምለጥ የለበትም ሚሽኑ መሳካት አለበት ካለበለዚያ የመጨረሻ ማስጠንቀቂያችን ነው እሺ የኔ ውዶች ምን ውዴ ማለት ምን አፍሬሽ ነው እና ሀያ ውዴ አትይኝም እንዴ ይሩጥ ይሄ አንተ ዘራፊ ይሄ ጀለንጎ ያዘው እዚህ ቆመ መጀናጀናታ ወሬው ቢሮ ከገባ ይግባ ዋናው እኔና አንቺን ንግባባ በኋላ ነው እሺ ዣንጥላ 6 ዋርካው ስር ዝግጁ አድፍጠን እየተከታተልነው ነው ቦስ ከደቂቃዎች በኋላ እጃችን መግባቱ አይቀርም
እሺ ተሰቻለ ላምለኝ ፍቅራንክሽኑ ነው ለኔ አደለኝ እሙዬ መርማሪቱ ምን እናት መርማሪ ነው በስራ ሰዓት ዳንስ ምን ችግር አለው? ስለ ዘራፊው አዲስ መረጃ አለ? ስለ ዘራፊው አዲስ መረጃ የለም። ስለ አንቺ ግን አዲስ የደረስኩበት መረጃ አለ። በጣም ገርቢ ሰው ነሽ። ምንድነው ደግሞ ስለኔ? ላነብልሽ አይደል? ተረጋጊ። አይ መርማሪቱ ይኸውልሽ ጎህ ቀዶ ንጋት እንደመጣ ምድር ላይ በድንገት አዲስ ነገር ወጣ። ሰዎች ሁሉ ወጡ፣ ወደ ሰማይ አንጋጠጡ። ለመጀመሪያ ጊዜ ጨረቃና ፀሐይ ተያይዘው ወጡ። ስለኔ ባለው ተረጋጊ። እኔ ነኝ ቆንጆ በሚለው ክርክር ስላልተጣጣሙ ከሁለቱ አንዳቸው ሰው ሊሆኑ ተስማሙ። ጨረቃን በፍጥነት እኔ ሰው ሆናለሁ አለች። ሰዎቹም ወዲያው ሰሙ። ስሟን አሉት እሙ። መርማሪት እሙ ጨረቃ ያልከኝ እኔ ነኝ። ታዲያ እናሳ መርማሪ ነው አራግዙ ተይ መርማሪ ከቤ ኧረ እንርዳው። ምን እንደምትረጂው ይኸውልሽ፣ ሰው ከሆንሽ በቂ ነው። ቅዱስ ለምን አትሞክሪ? ነይ እባክሽ። ኢማኝ ከአንድ አመት በላይ አብረሽ ሆነሽ ካላገባሽ ሚስቱን አብራችሁ እየጠበቃችሁት እስከ መቼ ድረስ ነው ከሱ ጋር የምትቆዩ? እስከ መቼ? እድሜ የሚባል ነገር እኮ አለ። እድሜ የሚባል ነገር አለ። ካልዳና ይሙት ነቃ ደንገጥ ይበል። ወኩሉ ደንደንደነሊ ወቱብሉ ታብታብታበሊ ታብታቢ ታብታብታብታብ ወይ ልጄ አንተ ነህ እንዴ? ማዘርዬ እንዴት ነህ? አለን። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ። ደህና ነህ? ደህና ነኝ። ረመዳን ይዟናል። ኤምቢሲ 1 ኤምቢሲ 2 ኤምቢሲ 3 ኤምቢሲ 4 ኤምቢሲ አክሽን ኤምቢሲ ቦሊውድ። አራራራራ ማሻአላህ አረብኛም ለምደሃል። ምን ታረጋለሽ ማዘርዬ? አይ ጥሩ ነው። እና ምን እግር ጣለክ? ቴምር ማን ነው? አንዋር የለም እንዴ ዛሬ? ወይ አንዋር እኮ አሁን መስጂድ ደርሼ ልምጣ ብሎ ወጣ። ምን ነው ፈልገከው ነው? ሳምቡሳ ማን ነው? ሙሳ የሚባል ጓደኛችን ታሞ እንጠይቀው እኮ ልለው ብዬ ነው። ሙሳ ታመመ? አዎ ማዘርዬ፣ ያው ሾርባ ነገር እንኳን ይዘን ሄደን እንሂድ እንጠይቀው እኮ ልለው ብዬ ነው የመጣሁት። አኡዙ ቢላህ አንተ ሙሽት ጀመርክ? ደህና ልጅ አልነበርክ? ኧረ አልዋሽም ማዘርዬ። እና ታዲያ ሙሳ እኮ አሁን ከአንዋር ጋር ወደ መስጂድ ሄደዋል። አብሮ ሄዱ እንዴ? አዎ መስጂድ ሄደዋል። ይኸውልህ አንተ ውሸት ጥሩ አይደለም። እሺ ውሸት ሐራም ነው። ከኛ ጋር አብረህ ማፍጠር ከፈለክ ሾርባ መጠጣት ፈልገህ ከሆነ ገብተህ ከኛ ጋር አፍጠር። ድጋሜ ግን እንዳትዋሽ፣ ውሸት ሐራም ነው። እሺ በል አሁን። ሄሎ ሰላም ነው? ደህና ነኝ። ባለቤቱ የለም? ባለቤቱ ባለቤቱ የኔ ቤት ነው ኖ ሳምሪ ወይ መገርቱ ነች? አይደለም፣ የስልኩ ባለቤት ባለስልኩ። ባለስልኩ ነው እንዴ ያልከው? አዎ ማማ ያ ባለስልኩ የለም። እችላለሁ እኔ ሁሌም እችላለሁ እኔ። ጭራሽ መኪናው ስር ምን ታረጋለህ? ምንድነው አንተ? መኪናው ስር ምን ታረጋለህ? ማስኪና እመክራለሁ። አንተ በጣም ዱርዬ ሆናችኋል እዚህ ሰፈር። በቃ አሁን ከእናንተ ጋር ነው አብሬ ያደግኩት። አንተ ዛሬ ስታገኝ እዛው ልገባ ነው እንዴ? ጣረ መኪናው መሰለህ እንዴ? እዛው ሂድና ድንኳን ውስጥ ጣረ። አንተ ዛሬ ስታገኝኛ ላይ ትቀየራለህ። አብረን ድንጋይ ሙቀ ቶልኝ ነው ያገኘሁት እና አይደለም። ይኸውልህ ና እስኪ ልምከርና እሺ ያለውን ስሜት አየው። ነፍተህ የማታውቅ ሰው አሁን ከኔ ጋር ትነጋገራለህ? ምን ለፍተህ አላመጣው? በቃ ዕጣ ወጥቶልኝ ነው። አንተ ይኸውልህ ዕጣ ሊወጣልህ ማለት ነው። ትንሽ ቀዳዳ ትንሽ ሞመንት ነው የሚጠበቅብህ። እሺ ምንድነው የሚጠበቅብኝ? አንተ 1500 ብር እንደሌለ አውቃለሁ፣ ግን እኔ 1500 ብር አበድርሃለሁ። ዕጣ ተዘጋጅቶልሃል። ፍቄ የመኪና ዕጣዎች ዕጣ አዘጋጅቶልሃል። አንደኛ ዕጣ እቺን የመሰለች H1 8 ሰው የምትጭን መኪና ነች። ሁለተኛ ዕጣ አይፎን 15 ፕሮ ማክስ ተዘጋጅቶላል በ1500 ብር። ታዲያ ሶስተኛ ጣም አለው። እሺ ያሳይ 1500 ብር ተካፍልና 50000 ብር ትወስዳለህ። 50000 ብር በ1500 ብር ድለኞች እኔ መሳሰለ ዕጣ ተዘጋጅቶላል። አረ እሺ እንዴት ነው የምቆርጠው ነገር? ተረጋጋ። እሺ ይኸውልህ እኛ ዝም ብለን አይደለም እንደዚህ ዕጣ አውጥተን ነው እንትን ያልነው። እሺ ስለዚህ ዝም ብለን እንትን አትልመጭመጭ። እንዴት መቁረጥ እንዳለባችሁ ልንገራችሁ። ከስር ሜንሽን አደርግላችኋለሁ። ፍቄ መኪና ዕጣ ቲክቶክ አካውንቱን ቴሌብር ላይ ነው። ቴሌብር ላይ መክፈል ትችላላችሁ። ኢትዮጵያ ንግድ ባንክ እናስቀምጥላችኋለን። እሱን ላይቭ ላይ 24 ሰዓት አለን። እየገባችሁ ዕጣውን መቁረጥ ነው። ቴሌግራሙን ጆይን በሉ። በቃ ዕጣውን ነው የምቆርጠው። ሂድና ቆረጥ። በቃ እሺ ወር በል በቃ። ያራ አንተ ሰውዬ እባክህ። ሰላም ተመልካቾቻችን፣ ዛሬ እንግዲህ የመንገድ ላይ ጥያቄዎችን ያደረግን ነው። የሚጠየቅ ሰው ጠፍቷል። አንድ ሰው አገኘን መሰለኝ ነው። ና ሰላም ወንድሜ፣ እንዴት ነህ? የመንገድ ላይ ጥያቄ እያደረግን ነበረ። እሺ አርግለት፣ ማይኩን አርግለት። የመንገድ ላይ ጥያቄ እያደረግን ነበረ። ፈቃደኛ ነህ? ፈቃደኛ ነኝ። ችግር የለም። እሺ ተመልካቾቻችን፣ ዛሬ አንድ ጥያቄ እንጠይቀዋለን። መንግስት ፌስታል በመከልከሉ ምን ተሰማ? ያንተን አስተያየት ንገረን እስቲ ለተመልካቾቻችን። ፌስታልና ላስቲክ በመከልከሉ? አዎ
እኔ ምን አገበኝ? እኔ ህይወት ጋር ምንም አያገናኘው። የሚያው የህዝቡ ቁጥር ግን በእጥፍ ይጨምራል። እኔ ካየሁት ነገር እንደዛ ነው። ምን አገናኘው? ፌስታል መከልከሉና የህዝብ ቁጥር መጨመር ምን አገናኘው? ግልጽ ብታረግ ለተመልካቾቻችን። እንዴ ኮንዶም ላስቲክ አይደል? ፍሬም ሞተ ጠፍቶኝ ነው ባቂ። ሻሊ ባይጅን ስቴም እችላለሁ እንጂ ምንድነው አንተ? ትነዳለህ? አዎ በደንብ አድርገህ ነዳለህ። የምርህን ነው? አዎ እሺ አደራ ቀስ አድርገህ እሺ። የሰው ቃል አታ ኤርሚያስ ውጪ አንተ እችላለሁ ብለህ አይደል እንደ ወሰድኩ እቺን ነበርኩ እና ፍሬም ቦታ ጠፍቶኝ ነው ባክ። በሐምሌ ጋጋው ባለው ከእስር ቤት መውጣቴ ነው። እስር ቤት እንድገባ የፈረደብኝ ልጅ ልገለው እየወጣ ነው። ልብሴን በፊት ላይ ያዝኩት ያው ስለተከለከለ ነው። ልጁ እገለዋለሁ። እና ከዛው በኋላ ደግሞ በስማ እዚህ ትዝናናለህ። ምን ጋጋ የመሰከርክበት ጋጋ ተፈታ እየፈለገ ነው። በታይ ሰፈር ጋጋ ተፈታ። የሆነ መፍትሄ ማላጣም እሱን ማምለጫ። አዎ አላጣም። በእድሜ እንደተጫወተ አለቁም እየፈለኩት እኖራለሁ። ምን እሺ ነው ከሄዳችሁ ማዘር ኑስቲ ማዘር ወይ ልጅ የሰፈር አወት የሚባል እዚያ ቃሉ አወት ማለት አማሻ የምትሸጠው እናቱ አክስቱ ምስር የምትለቅማ ነው የሚደናባ አወት የሚባል እዚያ ቃሉ ወይ አረ አረ አላስታውልኩት እስኪ አርጂ ካለብኝ እንዴ ምንድነው ይጺም ጺሙማ የሆነ ልጅ እኮ ራሱ ሊያጠፋ መስሎኝ ስታገለው ለካ ሜኖክሲዲል ነው የሚሉን ነገር እዚህ ላይ ተደፍቶብኝ ለይቶ እዚህ ጋርና እዚህ ጋር ተደፋ ለይቶ እዚህ ጋርና እዚህ ጋር እና እስቲ እሺ ምንድነው እንደምታስበው አይደል? አንተ ላይ ለመመስከር አቅም የለኝም ታውቃለህ አይደል? ጋጋጂ እኔ ለአንተ በየት ሰፈር እንኳን ስንት ነገር እንዳልከፈልኩልህ እኔ እንዳንተ መመስከር ጋጋጂ አንተ ዛሬ የደስታ ቀኔ ነው። ምን ታገኘ? በናስጀምር ታስታውቃለህ። በቃ ዛሬ ምሳሽን እራትሽ በኔ ወጪ ነው እስከምንሄድበት ድረስ ማለት ነው። አዝዬሽ ነው የምሄደው። አዝዬሽ እንዴ? ዛሬ ግን ምን ተገኝቶ ነው? በእናትህ ችግራችሁን ወደ ላይ ከፍ አድርጉ ብሏል ፈጣሪ። ችግራችሁን እና እኔ ችግር ኧረ አይደለም። ችጋራምሽ ወይ ስልክን አልቀየርክ ወይ ልብስን አልቀየርክ። ስልኩ እኮ ከተፈታ እኮ ቆየ። እርሜ ለዮናስ ሞባይል ይሄ ነው ዋናው ሰርፕራይዝ። ምን ነው ተቆሳተርሽ? ኧረ ተቆሳተርኩ። ነኝዳ እሺ እቺን ዶሮ እንዴት አድርገን ነው የምንበልታት? 210 ቁጥር ያስፈልጋል ብላ ታስብ። በደንብ ዶሮ ይሾካካ ስለ ዶሮ ሲወራ ዶሮ ሲወራ በቃ በላልቻ ለባለፈው ሳምንት ኩኛሩ ነው አለ አይደል እንዴ? እንዴት ነው ዶሮ የምትበለተው? ላታ እንዴት ነው የምትበለተው? የት ነው የምትበለተው? ምን ልሰራ ነው የምመጣው? ምን ልሰራ ነው የምመጣው? ፍሬ ቋጥሬ ለማ ከአቋማ ከዋናው ከቋጣሪ ኢንተርቴይንመንት ከጀቦቼ ጋር ነው የምመጣው። ባይዘይ እናስገባቸው እኛ ደግሞ ማለት ነው ለተንኮል የማስተር ደጋፊው ላይ ይምጣ ቁጭ አድርገን ማለት ነው ጨጓራህን እንልጠዋለን። የት ነው ንገራቸው ቦታው? አዶት ነው አዶት ጀማው ምንም ቀልድ ምናምን የለም። ዶሮ መበላለቷን እናቀበታለን ግን ለሚዜ ወጥ ሲሰራ ነው ደስ የሚለው። እዜ ሃትሪክ ሰርቶ ስንበልተው አይተናል እንዴ? አንተ ዶሮ ጌታ አድከም የሆነ ሰውዬ ማንም ሰው እንዳይቀር የማንቼም ደጋፊዎች መታችሁ እንደለመዳችሁ መቋጠር ትችላላችሁ። ምክንያቱም የእናንተ ቡድን አይጮት ስለማይጮት መታችሁ ትቋጠራላችሁ። ባይዘይ ዶሮን መብላት የተፈቀደው ለኛ ብቻ ነው አይደለ? ዩሮፓ ሊግ ፋይናሉን ንገረው። እሱን ዩሮፓ ሊግ ፋይናሉን ንገረው ዶሮ እንደምትበላ ማለት ነው። ወያሎ ላይ ገብቶ ስንጨፍር እንደ ድንገት ከሞቀን ኤሲ አለው እየጨፈርን እንዳይሞቀን ኤሲ አለው። እነሱ ኦሬዲ ጋቢ ይዛችሁ ነው እናንተ ተባጥሉበት። ይመቻችሁ ጋይስ። ማዘሯ ወይ ቡና እየጠጣሽ ነው? ኧረ አይደለም እና ጠላ ኧረ ማይደም በጀበና ነው እንደምታፈየው ቡና? ኧረ አይደለም እና ባንስራ ሄደና እና ዘነቡን ቡና ጠራ ተነስና ምን ቡና ሊጠጡ? አይደለም እና ጥዩ ሊጠጡ እኔ አዝግ ይችላል ስቶ እዚህ ሄድ ዛሬ አሪፍ ነው። ገቢ አሪፍ ነው። እንዴት ነህ? ሰላም ነው አለው። እንዴት ነሽ? ምን ፈልግሽ? ቅባትና ሻምፖ ነው ይፈልግሽ? ስጣት። ቅባትና ሻምፖ ምን አይነት ደስ ያለሽ ምረጭ ነው? ይሄኛውና ይሄናል። ሻምፖ ነው ኮንዲሽነር? ሻምፖ ይሆነሽ
ይሄው ሌላ ቅባት የጠርሙሱን ቅባት ይሄው በቃ ሂሳብ ነገ አምጣልኝ። ሂሳብ ችግር የለውም። ኧረ እኔ ሌላ ቀን ታመጫለሽ ነገ ምናምን። እሺ በቃ አመሰግናለሁ። እንዳትረሺ ግን። እሺ አላረሳው። እሺ በቃ ይመችሽ። ዛሬ ዲን ካላመጣችኝ ሱቅ በምን ላምጣ? ጄቃ በምን ልግዛ? እንዴ አይደረግም እኮ እንደዚህ። አንድ ቀን ብላ 3 ቀን። ወይ እኔ ቆንጆ እንዴት ነሽ? ባለ ሱቁ ነኝ። እንዴት ነሽ? ሰላም ነው አይደል? እንዲሁ ብሯን ዕዳ ነበረብሽ እና እሷን ብትሰጪ ብዬ ነበር። ውይ እኔ ድባል እኮ ስለሌለ ነው እንጂ እኮ ፈጣለኝ አባት። እሺ እኛ እንዴ እና እሺ በቃ ነገ መጣና ትሰጪኝ። በቃ ነገ ናሽ? እሺ ወይ እሺ በቃ ወይ ከብሬ ወይ ካንዱ መሆን አለብኝ። አሁን ያየሁት ነገር ልጅቱ በጣም ፈልጋለች። እኔ ፋሪ ሆንኩበት። ስለዚህ በቃ ልጠቃቀም፣ እንዲሁም ብሩ ይቅር መጠቃቀም አለብኝ። አሁን ልጅ ያው ነገ ሄዳለሁ። ነገ ሂጅ ተጠቃቅሜ እመጣለሁ። አትፍራ። ዛሬ እኮ ልጠቃቀም ነው። ዛሬ አለቀልሽ። ነይ ውጪ። እኔ ፍቅር መጥቻለሁ ዛሬ። ወዴት ነው እንደፈለግሽው? ወዴት ነው? ወደዛ ማን ነው? ምን ፈልገ ነው? የሱቄን ዕዳ ስጡኝ። የሱቅ ተበድራለች እሷ። የሱቄን ዕዳ ማሰጡኝ ከሆነ በራችሁ ላይ ነው የሚሸነው። እንዲሁም ዛሬ በራችሁ ላይ ልሸና ነበር የመጣው ማለት ግን ችግር የለም። እንደምትሰጡኝ እኮ አውቃለሁ። እንደምትሰጡኝ አውቃለሁ እኮ። ይቅርታሽ ተመልሰህ እንዳመጣ። እሺ ቦይካ 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 ቦይካ። ኡፍ አሁን ስፖርቴን ትቼ እጄ ልጠጣ ነው። አይሱስ በዚህ በጧቱ ለመደብኝ ማለት ነው። አድርግ ይቻላል። ለነገሩ 1000 ዓመት አይኖር ለካካ። እሺ አለቃ ምን ልታዘዝ? የተለመደው። እሺ አለቃ በስኳራ አየ ቡና ሱስ